የአብዮት እኮ ስፈነዳ ልጅ ነኝ ይላል። በ1967 ዓመተ ምህረት እንደ ኢትዮጵያውያን አቆጣጠር አብዮቱ ፈነዳ ይባላል። እኔ አብዮት እኮ ስፈነዳ ልጅ ነኝ ይላል። ምንድነው አብዮት ይፈነዳል እንዴ? አብዮት እንደ አበባ ነው እንዴ? አብዮት እንደ ፈንዲሻ ነው እንዴ? አብዮት ቦምብ ነው እንዴ? ይፈነዳል አብዮት። ምንድነው አብዮት ፈነዳ? አብዮት ፈነዳ። አብዮት የሚለው ኢኩቫለንት ወርዱ ሪቮሉሽን ነው። አብዮት ማለት ፓራዳይም ሽፍት ማምጣት ነው። አብዮት ሲካሄድ የስርዓት ለውጥ ይኖራል፣ የሁኔታ ለውጥ ይኖራል፣ የአስተሳሰብ ለውጥ ይኖራል፣ የማንነት ለውጥ ይኖራል። እሱ ሁሉ አብዮት ነው። ነገር ግን ማንሳት የምፈልገው ነገር ምንድነው በ1967 ዓመተ ምህረት ታሪክ ውስጥ አብዮቱ ፈነዳ የሚባለው በኢትዮጵያ ውስጥ የንጉሳዊ ስርዓት አክትሞ አዲስ ዘመናዊ የመንግስት ስርዓት ኢትዮጵያ ውስጥ የተዋቀረበት ጊዜ ነው። ያ ማለት ሙሉ በሙሉ ንጉሳዊ እሳቤዎች ቀርቶ ሰዎች በካርድ ሰዎች በምርጫ መሪያቸውን የሚመርጡበት ስርዓት ኢትዮጵያ ውስጥ ለመጀመሪያ ጊዜ ተጀመረበት ስርዓት ነው። እሱን እንተው፣ ለመንግስቱ ስርዓት እንተው። ግን አብዮት ማካሄድ፣ ማመጽ፣ ለውጥ ማምጣት ብዙ ጊዜ ኢትዮጵያ ውስጥ ተሞክሯል፣ ተካሂዷል፣ አይተን እናውቃለን። ነገር ግን መቼ ነው እኛ በራሳችን ላይ አምፀን ፓራዳይም ሽፍት አምጥተን ማንነታችን ላይ ለውጥ አምጥተን አዲስ ህይወት የምንጀምረው? ከተላመድ ነው ኢጎ መቼ ነው የምንላቀቀው? መቼ ነው አዲስ እሳቤ፣ አዲስ ማንነት፣ አዲስ አመለካከት እንዶርስ የምናደርገው በራሳችን ላይ መቼ ነው የሚለው ነገር በደንብ ሊሰመርበት ይገባል። ሰው ላይ ማመጽ ቀላል ነው። ሰው ላይ ለውጥ ለማምጣት መሰባሰብ፣ ማመጽ፣ መቃወም ጥሩ ነው። ነገር ግን ራስ ላይ ማመጽ፣ ራስ ላይ ለውጥ ማምጣት መቼ እንጀምር? በራስ ላይ አመጹን የምናቀጣጥለው አብዮቱን የምናፈነዳው በራሳችን ላይ መቼ ነው? በራሳችን ላይ አብዮቱን ስናፈነዳ አዲስ ማንነት፣ አዲስ ለውጥ፣ አዲስ የህይወት ኮምፓስ የምንታጠቅበት ጊዜ ስለሚያመጣ ማለት ነው።